ኑ እንግባ። አይ በእናትሽ ይግባው ፋሚሊ ይካታላችሁ እሺ አኑ ትባላለች አለሁልሽ በእናትሽ ጋይስ ዛሬ ከአኑ ጋር ነው ፕሮግራማችን እና መጀመሪያ ያሳያችሁ ቪዲዮ ባይዘው ለሊት የተቀረጽኩት ቪዲዮ ነው ለእናንተ ብዬ ለሊት 7 ሰዓት ቺን ልፋት ላይ ነው እቺን ለመጋበዝ ብዬ ነው እና ዛሬ ጥያቄ ምን መሰላችሁ አኑ ከንጉሱ አልበም ውስጥ ከ18 ትራክ ውስጥ 3 ዘፈን ቶፕ 3 እስቲ ያውጣልኝ ቤስት የምትለው ማለት ነው እኔ አሁን ለምሳሌ ከሱ በፊት የማን ዘፈን ነው የተመቸ ከዛ ቪዲዮ የተመቸኝ ዮማሪዮስ ምን የሚል ዮማሪዮስ 6-7 ጥይት ተኩሽካ ካለሽበት ገስግሽ ይርሽ እኔ ደግሞ ከሱ ውጭ ደግሞ አንድ የተመቸ ዘፈን አለ ማን ዘፈን የዮማሪዮስ አይ ቲንክ እንደ ብራዘር ነው በቃ ጓደኛ ናቸው ምናምን እንደ ብራዘር ነው እንዴ ጃ ማን ናሱ ዘፈን በጣም የተመቸችኝ አገባባቸው ምናምን በጣም ነው ደስ የሚለው ሰሩታል እሱ ራሱ ጋይስ በጣም ነው ደርኩለት ከምር በጣም ደስ የሚል ቪዲዮ ክሊፑን ከመልቀቁ በፊት አይ ቲንክ ትሬንድ ሆኖ ቲክታክ ላይ ነበር በጣም እያየሁት የነበረው ጀምራ ነበር እና ክሊፑ ሲሰራው ደስ ይናፈቀኝ ነው የምላችሁ ሁሉ ነገሩ በቃ ደስ ይላል ደስ ደግሞ የሆነች አገባባላችሁ ይሄ ማሩ ነኝ ከደሴ ለስለስ ብላ መንገድ ፓርት ነው የሳይ እሷ ፓርት ያት በጣም ደስ የሚለው ማታው በረንዳ ላይ ተመችቶኛል ሞቶቹ አቅም ያላችሁ ልጆች ናቸው ሁለቱም ማለት በጣም የገባበት አገባብ ነው ተዋጋ እንደሆነ ቀለው ሙሰከረም ይላንቺ ወዲጀለው አልፎልልና ይዋው ላይ እንደርስ የዙራችን ሰዎች ቢሆኑ በነዳ በነሱ ምክንያት ይነብልጉዳ እና የሆነች ፓርት አለች ዮማሪዮስ ምናምን ገብቶለት የለ መኪና የሚሰራው ምናምን ፓርት እና ከሱ ፓርት በፊት እንደው ለአብዛኛው ሰው ጠይቃለሁ ምናምን ብዬ ነው በተለይ ደግሞ ወደ ደሴ አካባቢ ያላችሁ ሰዎች ማለት እኔ የምላችሁ ቆይ ዩኒሽ ፓርት አለች ምን ለማለት ነው ቆይ ጋይስ የደሴ ልጆች ነው ኩዌስችን ጥያቄ ነው ሳንካና ሲሪካ ምንድን ነው Here we go again. ይመቻቸው ክሊፓቸው በጣም ነው ደስ ይላል ደስ ይላል አሪፍ አድርገው ነው የሰሩት እና እስኪ ከቶፕ 3 የንጉሱን ይትዳና እንምረጥ ብለ ነው አይመረጥም ኦሬዲ ጋይስ በሌላ ነገር አትዩብን ለመምረጥ አይደለም አይመረጥም 18ቱም ትራክ በጣም ቢስት የሆነ ማለት ነምበር 1 በቃ የሚባል ነገር የለም ሁሉም እንዳለ አክሴፕት ነው ያደረኳቸው እና እስቲ ከነሱ ማለት የትኛው ነው የተመቸ ከነሱ ማለት ልምረጥልሽ ካልኩ አንደኛ ዳስታል 12 ሆና ነበር ፈጃት ዳስታል ይሄ ችግር አለበት ማለት ነው አይ ዳስታል ማስቀደምክ በጣም ነው ደስ የሚለኝ ዳስታል የዚህ ሀገር ሊና አረ በጣም ነው ደስ የሚለው ብቻ አላቅም እንጃ እኔ በጣም ነው የተመቸኝ ወደድኩለት ማለት ነው ጠርጥሩ ዳስታል አለ ጀምበር ስትላይ ምን ትዝ አለኝ መሰለህ አይ ቲንክ ጀምበር ዘፈን የለም ይሄን የሚናፍቅ ሰው የለም
አዎ ወደኋላ ይመልሳል የሆነ ነገሩ ማለት ነው እኮ ያ በጣም Let's go. ታስታውሳለች አዎ አለች ለምን ዋሻለሁ Oh my God. Wow. ሰማይ ደመነ አበረ ይትለው መሰለ በጣም አይለን ድግስግሳለ የቤቴ ፋኖስ ሰማይ ጨለማ ማረሱ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስ እርሱ ግን አንቺ ልጅ ታይ ብቻ ከቤታችን ውጭ እንዴ አሁንም ከቤታችን ውጭ አሁንም እና ሶስተኛ አንድ ይቀራል ሶስተኛ ጉራጌኛ ሪትም ስምምነት wait እንዴ ስምምነት የሙዚክ ለትውልድ ሀገር ይሆናል ለጉራጌ ምልክት ከተማ ለሁላችሁ ነው ማለት ለሁላችሁ በቃ በእኔ ተጋብያለሁ በእኔ ወንድማችሁ የሰማነው ባይገርም ጭራሹን ጉራጌኛ ይዘፍናል ብዬ አልጠበኩትም ጋይስ አልጠበኩትም በቃ እኔ 4 ኪሎ ብሎ ብዬ ነበር ያሰብኩት ያዝ ደግሞ ቃሉንም ተጠቅሞታል እዚህ ቃላትም ያሉ እኮ ነው እኛ እንትን አዎ አለው ዳግም ይሰማል በጣም ደስ እኔ ወርጀለሁ ወርጀለታለሁ የሙዚቃ ይመቸው አኗር ከንጉሱ አልበም 3 ሚውዚክ ነው አይመረጡም እኮ መረጥሽ በቃ አይ 3 ሚውዚክ በቃ ቤስት ኦፍ ቤስት ብለዋል በቃ ሁሉም እንደዛው ነው እኔ እንደራሴ አንድ ልጨምርልህ በጣም የወደድኩት አንድ ሚውዚክ አለ እና ጋይስ ቆይ እቺ ፓርት አለች እና እኔ መጀመሪያ ሰዓት ተለቋል ተብዬ 18ቱን ትራክ ሙሉ ለሙሉ አልሰማሁትም ነበር በታክሲ እየመጣው ሀፍ ነበር እየሰማሁት የነበረ ማለት እና እንደ ድንገት የሆነ ኮስሞ ቤት ድንገት ከፍተውት ሀፍ ላይ ነው የደረስኩት ማለት ነው እና እቺ ፓርት ስትደርስ ከምሬ ነው ሚውዚክ የመሰለኝ ለሰርግም አንድ ይመስላል ያወጣ ነበር የመሰለኝ የሰርግ ሚውዚክ ነበር ክሊፕ የመሰለኝ ለካ አይደለም እኔ እዚህ ጋር በቃ ወንዶችን እየወጋ ነው ምናምን ብዬ ነበር አይደለም እና እቺ ፓርት ነው ሲስሞታ አንዴ ቆይ እኔ እቺ ፓርት ደርስ ነበር ዘፈኑ ማስታውሰው የቶለም ሰላም ትላለህ የቶለም ሰላም ትላለህ የቶለም ሰላም ትላለህ የቶለም ሰላም ትላለህ አምሳለ ፊትን ስንዝር ያየ የቶለም ሰላም ትላለህ የቶለም ሰላም ትላለህ የቶለም ሰላም ትላለሽ የቶለም ሰላም ትላለሽ የቶለም ሰላም ትላለሽ የቶለም ሰላም ትላለሽ ዳግማዊት ሔዋን ስንዝር ያየሽ የቶለም ሰላም ትላለሽ የቶለም ሰላም እና ጋይስ እሱ 3 መርጧል እኔ አንድ ሪከመንድ አድርጌዋለሁ ንጉሱ አልበም አይመረጥ ብሎ እንደ ሀቁ ለማውራት ማለት ነው አይመረጥ ግን ያው አላ ትንሽ ከራሳችን ጋር ደግሞ የሚገናኘውን ነገር ወስደንበት ነው እንጂ መርጠን አይደለም እና ከዚህ ውስጥ ደግሞ በጣም ደስ ያለኝ ባይዘው ታውቃለህ ከቴዲ አፍሮ ሚውዚክ ውስጥ ከ18ቱ ትራክ ውስጥ አርቲስት ካሜራማን ማን ነው ስሙ መኮንን
መኮንን ላቀ እንደገባበት አለ እንዴ ካሜራ አለ መኮንን ላቀ ባይዘው የሆነ ፊቸር ገብቷል እየሳቀ ምናምን እኔም የሆነ ሰዓት ላይ አንድ ልጅ ነው ቲክቶክ ላይ እንዲካመጣ ምናምን በኋላ ያየሁት ማለት ነው እና እስካሁን ከማቃቸው ሰዎች አስጌድ እንዶሽና መኮንን ላቀን በማየቴ ደስ ብሎኛል በጣም ያስጌድ ደስ ይላል በጣም ነው የተመቸኝ አንድ ክሊፑ ከመውጣቱ ምናምን በፊት እኔም ጨንቆኝ ነበር ባይዘው ከሙዙ ካሳ ዲስ አድርጋለች ነው በጣም ነው የሚደብረው ደብራኛል በጣም ከሱ እንደዚህ አይነት ነገር አይጠበቅም በቃ ወደ ሆነ ቦታ ገብታለች በቃ እዛው በገባችበት ቦታ ሰላም ሆነ ነበር መቀመጥ የነበረባት ሳትንሽ ልታነካከም ከሪ ማለቴ ስሙ እየተጠራ አልነበረም ከዛ እቺን አጋጣሚ ተጠቀመና አቴንሽን ለመሰብሰብ ፎከሲንግ ቴዲ አፍሮን ተናገራት ከዛ አብዛኛው ሰው ትኩረቱን ተሳበ አሁን ትልቁ ችግራችን ባይዘው ሶሻል ሚዲያም ይሄ ነገር ነው የሆነ ነገር እናረጋለን ክፋት ያላት ነገር ከዛ በቃ የሰዎችን አቴንሽን እንሰባለን ማለት ነው እና የዛሬው ፕሮግራማችን እቺ ነበረች ቀጣይ ደግሞ ሌላ እንግዳ አለን እስከ ቀጣይ ድረስ መልካም ቆይታ ጋይስ